ሰላም ጤና ይስጥልኝ እንደምን አላችሁ ዛሬ እንግዳለን እንግዳችን ዳንኤል በለጠ ከኡዛባ ጎንደር ማለት ነው የ14 አመት ወጣት ሆኖ ነው ወደዚህ ሀገር የመጣው 14 አመት ከሆነ እንግዲህ አሁን እስራኤል ሀገር 31 አመት ነው አይደል አዎ እንኳን ደህና መጣ ከዳንኤል ጋር የምንነጋገርበት ለየት የሚለው ለአብዛኛው ከሐኪሞች ጋር ግንኙነት በሚኖርበት ጊዜ በተለይ የአማርኛ ቃል ወደ ዕብራይስጥ አስቸጋሪ ነው ሐኪሜ ጋር ሄዶ አንዱ ለምሳሌ ልቤን አቅለሸለሸው ወይም ልቤን ሽቅባለው እንዲህ አይነት አተርጓጉሞች በጣም አስቸጋሪዎች አሉ በማህበራዊ ጉዳይ ደግሞ እንደው እህልና ውሃ እንደዚህ የሚባሉ ብዙ ያተርጓጉም እነሱን በሚመለከት ለማቅለል ከዕብራይስጥ ወደ አማርኛ ከአማርኛ ወደ ዕብራይስጥ የተረጎማቸው ሁኔታዎች አሉ በሌላ በኩል ደግሞ በኢትዮጵያ ውስጥ አባባሎች አሉ ዶሮ ብትታመም በጋረዱላት አይነት የሚሉ የእናት ሞትና የድንጋይ መቀመጫ እየቆየ ይቆረቁራል የሚሉት ነውና እስኪ ዝርዝር በሆኑ ነገሮች ላይ እንዋያለን ዳንኤል እንኳን ደህና መጣ እንኳን ደህና ቆያችሁ ለምንድን ነው ወደዚህ የገባው እስኪ በመጀመሪያ ከዚህ እንጀምረው ብቸኝነት ነው ወይስ ምንድነው ምክንያት ይኖረዋል መቼም አዎ እኔ መጀመሪያ ቅድም እንደቀለጽኩት ዋና የተማርኩት እንትን ነው መምህርነት ነው አስተማሪ ነኝ የአካል እንቅስቃሴ አስተማሪ ነኝ የስፖርት አስተማሪ ነኝ ግን እዛ እንትን ኮሌጅ እየተማርኩ ብዙውን ጊዜ ከተማርኩ በኋላ እየተማርኩ ማለትም እያንዳንዱ በባህሉና በታሪኩ ሲያወራ እኔ ብቻዬን ነበርኩ ብዙውን ስለ እኔ ታሪክና ስለ እኔ ማንነት ብዙ የሚፈልግ የለም እኔም እስከዚህ ድረስ ልገልጽም አልፈለኩም ነበር ከጊዜ ወደ ጊዜ ልክ በጣም ብቸኝነትን ተሰማኝ እኔም ራሴን በራሴ መጠየቅ ጀመርኩ ለምንድነው ባህል ይያለን ባህል እና የታሪክ ዳዎች የሚሆኑትን ጥያቄዎች ጠየቅኩ እኔም በማንነቴን ቀደም ሲል በማንነቴ ትንሽ ድካም ሲሰማኝ ነበር መጀመሪያ ለህብረተሰቡ ለመቀላቀል ስንል ግዴታ እነሱ መምሰል አለብን ብዬ ሳምን ስለነበር ከጊዜ ወደ ጊዜ ስተት መሆኑን ተረዳውና ምክንያቶችን አንዳንድ ምክንያቶችን ፈለኩ ምንድነው ምክንያቱ ብዬ ከዛ ታሪክ ይያለን ታሪክ እንደሌለኝ እንደማላውቅ ብዙ ተረዳው እንደገና ባህልን ደግሞ ብዙውን ጊዜ አላስተዋወቅም ነበር ራሴን አፍረበት ነበር ከዛ ይሄን ካጠነከርኩ ከህብረተሰቡ ጋር የመቀላቀል መንገድ ከፍታለሁ ለራሴ ብዬ መንገድ ጀመርኩ ማለት ነው አንድ የብቸኝነት መላቀቂያ ነው ማለት ነው አዎ ብቸኝነት እና የመጀመሪያ ስራ ደግሞ የሚመስለኝ እዚህ ያባባሎች ነው አይደል ወደ አባባሎች ነው የገባው እና እነዚህን አባባሎች አንደኛ በ14 አመት ነው ወደዚህ ሀገር የመጣውና እንዴት ከየት አገኘሃቸው እንዴት ሰበሰብካቸው ከዛ በፊት በ2001 አንድ የአማርኛ መጽሐፍ ያወጣሁታል ያስቸጋሪ ጉዞ የሚል ያስቸጋሪ ጉዞ የ4 አመት ስራ ውጤት ነው እዛ ኮሌጅ እያለሁ 4 አመት የታሪክ መጽሐፎችን ብዙ ሰዎችን ቃለ መጠይቅ እያደረኩ ብዙ የታሪክ ዶክመንቶችን ያጠራቀምኩባቸው ጊዜዎች ነው ከዛ ካጠራቀምኩ በኋላ አስቸጋሪ ጉዞ የሚል በሱዳን ያደረግነው ጉዞና መንገድ እንዳነሳሳን እና ትንሽ ታሪክ አድርጌ ያወጣሁት መጽሐፍ አለ ከዛ ያን ካደረኩ በኋላ ትንሽ ረፍት ተሰማኝ ከዛ በኋላ በየቦታው ስለ ማንነታችን የትምህርት ገለጻዎች ሰጥ ነበር ለሐኪሞች በውትድርና በፖሊስ አንዳንድ ቦታዎች ሲሄድ እንደው ከአንድ ቦታ ነው አንደው ሐኪም ስለ ባህል ገለጻ እየሰጠው ምን ከናንተ ጠቃሚ የሆነ ባህል መውሰድ ይቻላል አለች እንደ ጥያቄ መልክ ነው የጠየቀች አሁን አንደኛ ጥያቄው በጣም አስገራሚ ሐኪም ናት ብዙ የተማረች ናት እንደ ይሄን ጥያቄ መጠየቋ ሁለተኛ ግን እንደዛ ስትጠይቅ ለምንድን ነው የጠየቀች ብዬ ካሰብኩ በኋላ ችግሩ እኛ መሆኑን ተረዳሁ እኛ ስለማንነታችን ብዙውን ጊዜ አንገልጽም አናስረዳም
እና የተጻፉ መጽሐፎችን ብዙ የሉም። ከዛ ገለጻውን ሰጥቼ ስመለስ ምን ማድረግ አለብኝ ብዬ አሰብኩና በቃ ይሄን የፈለኩት ማንነታችን በተለያዩ መንገዶች የሚያስረዳ ይሄን መጽሐፍ ያነበበ በቀላሉ ማንነታችን መረዳት ይችላል። ይሄን አሰብኩ። ከዛ ካሰብኩ በኋላ ግዴታ የተለያዩ መጽሐፎች ማጠራቀም ነበረብኝ። ትልቅ ሰዎችን መጠየቅ ነበረብኝ። ከዛ ከጠየቅኩ ካጠራቀምኩ በኋላ ያው ዲክሽነሪ እንግሊዝ፣ አማርኛ፣ እንግሊዝ፣ ኢብሬት እንግሊዞችን እንትን ዲክሽነሪዎችን እያጠራቀምኩ መተርጎም ጀመርኩ። ሌሊቱን በሙሉ ብዙ በጣም ጥሩ ነው። እስካሁን ስንት ጽፈሃል ማለት ነው? አሁን ለምሳሌ አባባሎች 2 ነው 3 በሊው? አባባሎች ሁለት ናቸው። አሻን በአሚት ነው የሚባሉ ደፋርና ጭስ መውጫ አያጡም ከሚለው የመጣ ነው። ሁለቱ አባባሎች አንዱ በእንግሊዝ ተተርጉመዋል። የመጀመሪያው በእንግሊዝኛ ተተርጉመ፣ ሁለተኛው ደግሞ ወደ ፈረንሳይኛ እየተተረጎመ ነው። ትርጉም ላይ ያለ እና ትልቅ ውጤት ያስገኙ መጽሐፎች ናቸው። ያው ከሁለቶች ደግሞ ተቀላቅለው ያው ፖሊስ 5000 መጽሐፎችን ወስደዋል። እንደ ጠቅላላ ዋና ዓላማቸው እያንዳንዱ ፖሊስ የአይነት መጽሐፍ በ1 ዓመት ተኩል ውስጥ እንዲደርሰው ነው ለሁሉም ፖሊሶች ነው። እና ስለዚህ ገቢም አለው ማለት ነው፣ ሂሳቡም አለው። ከብዙ ጥረት እና ድካም በኋላ መጀመሪያ ግን የምታሳትመው አንተ ራስህ ነህ? እኔ ራሴ ነኝ። ብዙ ድካም አለው። ገቢ እስካሁን ድረስ ከዚህም አይደለም። አንደኛ ፔፐሩም ወረቀቱም ቀላል በጣም ውድ ወረቀት ነው። አብረውኝ የሚሰሩ ጓደኞች አሉ። 3 ነን የሚረዱኝ ማለት ነው። ከአንድ ላይ ሆነን ያዘጋጀነው እና ብዙ ድካም አለ አይደል? አዎ። ገቢው ግን ደህና ነው? ግን ገቢው እንኳን እስከዚህ ድረስ በመጽሐፍ መልህ ገለጻው አለ። መጽሐፍ ግን ሽልማት ሳያስገኝልህ የቀረ አይመስለኝም። በ2012 ሁለተኛ አኬና ፓንትን ሽልማት አግኝቼበታለሁ። በክሌታ አይቱ ሚኒስትር አማካኝነት አግኝቻለሁ። አሁን ደግሞ ባህል ሚኒስተር በኩል ግን ሽልማቱ ገንዘብ አይሰጡም? ገንዘብም አለ። ስለዚህ ጥረትህ ከንቱ አልቀረም ማለት ነው? አይ ከንቱ አይደለም። ዋና ዓላማዬ ነበር የአንዱ ሀገር ዘፈን ለአንዱ ሀገር ለቅሶ ነው የሚል አባባል አለ። ከዚህ ዋና ዓላማዬ ነበር የአንዱ ሀገር ዘፈንም ለአንዱ ሀገር ዘፈን እንዲሆን ነው። ዋና ጥራት ትልቁ ጥረት ነበር። ይህ ስለነበር ገንዘቡንም አላሰብኩበትም ነበር። ይሄ አሁን ተሳክቶልኝ ይሄ መጽሐፍ የማይገኝበት ቦታ የለም። የተለያዩ ዩኒቨርሲቲ ቦታዎች፣ የተለያዩ ጥናት ቦታዎች፣ ትምህርት ቤቶች የሌለበት ቦታ የለም። ብዙ ቦታዎች በላ በኩል እነዚህ አባባሎቹ ራሱ የኢትዮጵያ ቤተ እስራኤል እምልህ ያው ከሌላው ህብረተሰብ ጋር ተገናኝቶ ማንነቱን የሚገልጽ ነው። አንደኛ ለሱም ኩራት ነው። ሌሎችም በሚረዱበት ዝም ብሎ ከዛፍ ተገንጥሎ የመጣ ህብረተሰብ አይደለም። አባባሎች አሉት። በኖረበት ዘመን ደግሞ የራሱ ብሄሎች ብልሃቶች አሉት። አባባሎቹ ብልሃትን ነው፣ ጊዜን ይገልጻሉ። በጣም የመግለጽ የገላጭነት ባህሪ ያላቸው ባህሪን ይገልጻሉ፣ ሁኔታን ይገልጻሉ፣ ያለፈ ጊዜን ያስታውሳሉ፣ አሁን ያለውን መጪውን ጊዜዎችን እንደዚህ አይነት ነገሮች እንትን ይላሉና የህብረተሰቡ ማንነት ነው። ምንም እንኳን መጻፍና ማንበብ አብዛኛው ባይችልም ቃላዊ አባባሎቹ አሉ። እነዚህ ቃላዊ አባባሎቹ ናቸውና ብዙዎቹ የሚደነቁበት ይመስለኛል። ትልቅ ነው። ከዚህ በኋላም ደግሞ ወደ ሕክምናም ገባህ? ምንድነው እዚህ ዓላማዬ ነበር። ቅድም እንደገለጽከው እህልና ውሃችን አለቀ፣ እህልና ውሃ አለቀ፣ እህል ውሃችን አልቋል የሚል አባባል አለ። ከአንድ ቦታ ከሐኪሞች ገለጻ እየሰጠሁ ከአንድ ቦታ የሆነ መርከዝ ክሊታ ነው ሐኪሟ ነው የምታወራኝ የሰማችውን። አሁን የሆኑ ባልና ሚስቶች ተቀያይመው ተርጓሚ ይዙና ወደ ሶሲያሊቷ ይሄዳሉ። አሁን ከዛ ሄደው ምንድነው ብላ ጠየቀች። እህሏችን አልቋል ብላ ሚስቲቱ ተናገረች። ተርጓሚው እንደ ቀጥታ ትርጉም ሰጠው። እና የምለኺም ማይ መለኺም ብሎ ተረጎመ።
አሁን እሷ አልተረዳትም። ቤቷ ተመልሳ ሄዳ መቃረር ብትከፍት እንዳለው ምግብም የለም። ምግቧን በገዛው ፍሪጁን ገዝታ ሄደች። ጧት ስትመለስ ያቺ ሴትዮም እንዲሁ መጥታ ቁጭ ብላ አሁን ሁለተኛ ጊዜ ግን ተርጓሚ ይዛ መጣች። አሁን ያን ሁለተኛው አስተርጓሚ ቆንጆ አድርጎ ተረጎመላት። አሁን ይሄን አወራችኝ። እንደገና ደግሞ በጤና ብሪውታ አማካኝነት 10 አመት ስለሰራው ጤና ጥበቃ በዛ ብዙ ችግሮች ነበሩ። ራሴን የተቀመጨ ተርጓሚው ጥሩ አድርጎ የተረጎመው ነበር። አንዳንድ ቦታዎችም ነበሩ እኔ ተርጓሚውን ተቀመጥ ብዬ ራሴ የተረጎምኩበት እና ያለ መተርጎም የኛ ህዝብ ትርጉም ባለማወቅ ትርጉም የፈለገውን ጥሩ አድርጎ ስለማያስረዱለት መጥፎ ደረጃ የደረሱ ሰዎች አሉ። እና እኔ ተመለከትኩት ምንድነው አንደኛ ከመጀመሪያው ስለ ኢትዮጵያ ኢትዮጵያ ያለን በምን አይነት የህክምና መገልገያዎች ስንገለገል እንደነበረ የመጀመሪያውን በኩል ጽፍ ያለው የተለያዩ ህክምና ዘዴዎች ጥሩ ነው። አንደኛ በስዕል አድርገህ ነው ራሱ ሐኪሞቹም ሊረዳቸው የሚችል ነው። ለምሳሌ አንድ በሽተኛ ሄደ ልቤን ውልቅ አለው ሲል ይሄ በጣም ይከብዳል። በጣም ከባድ ምንድነው? በብራሽ ምንድነው? ልቡ ሸፈተ ወደ ኢብሪት ስትተረጉመው ልቦ ያራድ ለማክቴሬት ማለት ነው። አሁን ይሄ በጣም ይከብዳል እና ይሄን ግዴታ ለምን ምን ለማለት ፈልጎ ነው የሚለው ግዴታ ማስረዳት ነበረብኝ። አይ በጣም ጥሩ ነው። አንደኛ በስዕል መልክ አድርገህ ነው። ምን ያህል ጊዜ ፈጀብህ ግን? ጊዜ በጣም መፍጀት አለበት። እኔ አንድ የሆነ ነገር ካሰብኩ ሌሊት አልተኛም። ሌሊት ነው ብዙውን ጊዜ የምጽፈው። ኦኬ ብዙ ጊዜ ይፈጃል። እምልህ አብሮኝ የሚሰራው አንድ ፈረንጅ አለ። ብዙ ሌሊቱን በሙሉ የምናድርበት ጊዜ አለ። በተለይ አማርኛውን በኢብሪት ስንጽፈው ነጥብ የምናደርገው ልክ አማርኛውን በኢብሪት እንዲያነቡት ለማድረግ ብዙ ጊዜና ሰዓት ይጠይቃል። በጣም ጥሩ ነው። ለምሳሌ አሁን ልቤን አቃጠለኝ ሲል ልቤን አቃጠለኝ ብዙም ጊዜ አዲስ እያለን እንደዛ አይነት ነገሮች ሲናገሩ ይሄ ሰው አብዶ ነው ብሎ መጥፎ ደረጃ እንትን ከቦታዎች የተላኩበት ጊዜ ነው። የተላኩበት ባተረጓጎም ስህተቶች እና አሁን ይሄ 1000 ታትሞ 1000 ብዙውን ሐኪሞችን የወሰዱት እና አሁንም ብዙ ቦታዎች እየጠየቁኝ ነው። ብዙ ብልሃቶች ብዙ እውቀት ባተረጓጎም ምክንያት ለማይሆን በሽታ ሙሹጋ ማለት ነው የብዶች ሆስፒታል ሁሉ ይላካሉ ሰዎች ነው። ግን ከዛ በኋላ እስራኤሎች አውቀው የዚህ የትርጉም ጉዳይ ፍርድ ቤትም ችግር አለ፣ በማህበራዊ ሰራተኛ ችግር አለ፣ በጤና ጥበቃ ግን እስራኤሎች አዘጋጅተው አሰለጠኑ አላሰለጠኑ ማለት አሁንም ቢሆን አይ ትርጓሚዎቹን ስለዚህ በራስ ጥረት ነው እና ቀላል እንትን አይደለም። በተለይ ህክምና ላይ ያለው ችግር አይኔን ጋረደው የሚለው ለምሳሌ አሁን እንዴት አድርገን የምትተረጉሙ? አይኔን ጋረደው አይኔን ጋረደው ስትል አይኔን ጋረደው አይኔን እንቅልፍ አለው አይኔ ሞጨሞጨ ይላል። ለምሳሌ በአማርኛ ሞጨሞጨ ምን ብለን ብዙ እንትን ስትተረጉም በአማርኛ ውስጥ ተመለከተው በዲክሽነሪ ውስጥ ተመለከተው ብዙ እንትኖች አሉ፣ ብዙ ትርጉሞች አሉ። ያናይቼ ትክክለኛውን ግዴታ መስጠት አለብኝ። እንደገና መተርጎሙ ብቻ ሳይሆን ፍችም ሰጥቻለሁ ከዚህ ከአባባሎች ካየ ወደዚህ እንምጣ። እሱ አባባል ሌላ ነገር ነው። የአባባሎቹ ከባድ አይደለም እንዳለ ወደ ቋንቋ ነው ወይ በትራንስሌሽን ቀጥታ ትርጉም ነው ወይ አዳፕቴሽን የሚባል ያተረጓጎም ስልቶች አሉት። ግን ከዛ በኋላ አንተ ግን ወደ ቋንቋ የትርጓሜ ትምህርት ኮርስ ለመውሰድ አልሞከርክም? በራስ ጥረት ነው በራስ ጥረት ነው የሚሄድከው። እና ብዙውን ጊዜ ለምሳሌ እንትን ስል ፋርማሲ ለምሳሌ ብዙ ሰዓቶችን ተቀምጬ ፍቃድ ተቀብጬ ከሐኪሞች ብዙ ሰዓቶች የተቀመጥኩበት ጊዜ አለ። ኢትዮጵያኖችና መድኃኒት የሚሰጡት የሚነጋገሩትን ግዴታ መጻፍ ነበረብኝ እና ያንን ልክ ምን እንደሚጠይቋቸው ምን እንደሚመለሱ ግዴታ እንትን ማለት መጻፍ ነበረብኝ። በጣም ጥሩ ነው። አንደኛ ትግስት ኖሮ ያ ብቸኝነቱም ሁሉም ነገር ምክንያቶች አሉት።
ያኔ ብቻህን ነው የመጣው ልበል? ከወላጆች ጋር ነው የመጣው። ከወላጆች ነው። ልጅነት አለ፣ አዲስ አየር ነው፣ አዲስ ቋንቋ ነው፣ ብዙ ነገሮች ነውና ይሄ ብቸኝነቱ ደግሞ በጣም ጠቅሞሃል ማለት ነው። ህብረተሰቡንም እየረዳ ነው። በተለይ የዚህ ቋንቋ ጉዳይ እንዳልኩ በተለያዩ ቦታ በጣም አስቸጋሪ ነው። ምክንያቱም ለዚህ የሆኑ ዲክሽነሪዎች የሉም፣ ለዚህ የሆኑ ትምህርቶችም ኮርሶችም የሉም። የግል ጥረት የሚደረግ ነው። ሌላም አንድ የዕብራይስጥ ዲክሽነሪ የጻፈ ሰው አለ ልበል? አይቻለሁ። አንድ በሱም ተጠቀም አሁን በጣም ድንቅ የሆነ ዲክሽነሪ የጻፈ ሰው አለ። አሁን ቆንጆ መጽሐፎች ይጻፋሉ ያለው በጣም ደስ ይላል። በጣም ትልቅ ነገር ነው። አሁን ማን የትኛው መስሪያ ቤት ነው የሚጠቀመው ያንተን ስራዎች? ይህን እንትኑ አባባሎችን አካዳሚ ቦታዎች የትምህርት አካዳሚዎች ነው ቦታዎች እንደገና የተለያዩ መስሪያ ቤቶች ከኛ ህብረተሰብ ጋር የሚገለገሉ ብዙውን ጊዜ ይሄን የስጦታ መጽሐፍ ብሎ ነው ለበስጦታ የሚጠቀሙበት። ይሄ መጽሐፍ አባባሎች ከተለያዩ ቦታዎች ነው ያሉ። ይሄ ግን የህክምና በተለይ ፕሲኮሎጂዎች ሳይኮሎጂስቶች እና ህክምና ቦታዎች ነው ያለ። ይሄን ቦታ ብዙ እንደው ለምሳሌ አሁን ጭንቅላት አለ ሆይ ይላል። ምን እንደው አስቸጋሪ ነው። ወደ ይብርት ተተረጎመ በጣም ያስቃል። ሆዴን ጎረበጠው፣ ጭንቅላቴን ጎረበጠው፣ ግሪን ቆረጠመው ሲል በላ የሚለውን ነገር የሚያመጣልና የትርጉም ስራ እንዲቀላል አይደለም፣ ዋዛ እንዳልሆነው ነው። እና ከዚህ ደግሞ ለሚቀጥለው አስበናል። ከመጽሐፍ ቁጥር ጽፈንበታል። በአፕሊካሲያ ልናደርግ ፈልገናል። ሞክረና እያደረግን ነው። ለምሳሌ ሐኪሙ እንበል ብዙ ስኳር ያለው ምግብ አትመገብ ሊለው ከፈለገ ከኮምፒውተሩ ላይ አንድ ቁጥርን ይጨቁናል፣ ራሱ ኮምፒውተሩ ይናገራል። ወደፊት ትለዩታላችሁ ማለት ነው። ለምሳሌ የስኳር በሽተኛ የትኛው ሐኪም ኢንተርኔት አለ ብዙ እንትኖች አሉና የራሳቸው ተርሚኖሎጂ የራሳቸው ቋንቋዎች አሉ። እንዳልከው የደም ብዛት ላለው የስኳር በሽታ ያለው ካንገት በላይ ካንገት በታች እንደዚህ አይነት ነገር ጥሩ ነው። ልታቀሉላቸው ነው ማለት ነው ስራቸው። አሁን ለምሳሌ የብርድ በሽታ ይዞታል ይለዋልና በሽታ ብዙ አይነት ነው። ራስ አለ፣ አይን አለ፣ ወገብ አለ፣ ብዙ አይነት ነገሮች አሉ። እነዚህን እየለየ እንዳልከው ለጆሮ የሚያስፈልገው ለሆድ ህመም ለወገብ በሽታ ምናምን ካታሎጉን ትለዩላቸው ማለት ነው። ጥሩ ነው። አሁን ምን እየሰራህ ነው ታዲያ? ይሄንን ሌላም እየጨመርክ ነው ወይስ ምንድነው? አሁን ግማሽ የሆነ መጽሐፍ መጽሐፍ ላይ ግማሽ ላይ ደርሻለሁ። ዋና ዓላማዬን ይህን ባህላችን እንደጀመር ነው ባህላችን በተቻለ መጠን ግልጽ እንዲሆን ነው ለማያውቁን እና አሁን ደግሞ የጀመርኩት መጽሐፍ አለኝ። ከግማሽ ዓመት በኋላ ጨርሳለሁ ብዬ። ስለምንድን ነው መጽሐፉ? ስለ ባህላችን ነው። ምንድነው ባህል? ባንተ ራስ ባህል ማለት ምን ማለት ነው? ባህል ማለት የአንድ ህብረተሰብ አነጋገር አመጋገብ ዘይቤ ማለት ነው። እሺ። እና ለየት የሚያደርገው ከሌላ ህብረተሰብ ለየት የሚያደርገው ለየት የሚያደርገው ምንድነው? ለምሳሌ ቋንቋው ሊሆን ይችላል። ቋንቋው ለምሳሌ አማርኛም ትግርኛም አነጋገሩ ሊሆን ይችላል። አነጋገሩን ቋንቋውን ወደ ድርሰት እንዴት ነው የምትቀይረው? ወደ ድርሰት በተለያዩ ምሳሌ አድርጌ ልንገርህ። እኔ ውትድርና እያለው ብዙ በገለጻ የሚጠቀምበት ውትድርና 4 ወር ካገለገልኩ በኋላ የሆነ እንትናችን አዛዣችን ሊነጋገረን እያንዳንዱን ወታደር ይጠራል። አሁን እኔ ተራ የደረሰና ገባሁ። አሁን እንዴት ነበር እያለ ሲጠይቀኝ መልስለታለሁ። ጠይቀኛል መልስለታለሁ። ከ2 ደቂቃ በኋላ ዳንኤል አልና ለምን አትመለከት ምን ይለኛል። ልመለከተው አልቻልኩም። አንደኛ ትልቅ ሰው ነው ከኔ ከፍ ይላል። ሁለተኛ ደግሞ ባለማይረግ ነው። በስሙም ጠርተነው አናውቅም። አሁን ፈኬድ ነው ምን ብለው አሁንም በጣም ጮህብኝ። ለምን እንትን አትልም ብለው ለምን አትመለከትም ብለው እዛ በኋላ ተነሳና እጁን እንደዚህ አንስቶ ጣቱን ከጉሮሮ ላይ እንደዚህ አድርጎ ተመልከታለኝ። አልቻልኩም። አሁን ተናደደና ደፍቶ ጣለኝና ውጭ ከዛሬ ጀምሮ 2 ሳምንት ለ2 ሳምንት ያህል የሆነ መነጋገሪያ እንትን አለ መሳሪያ ያን ተሸክመህ ከእንትን
ስራችን ጨርሰን ከመጣን በኋላ ስልጠና ስንመለስ ማታ ማለት ነው ለ2 ሳምንት ተሸክሜ ለ2 ሰዓት መቆም ነበረብኝ። አሁን ሲቆጨኝ ይኖራል በአንድ በኩል እንዴት ግን አልጠየቀኝም ለምን እሱን ለመመልከት እንደቻልኩ ብዬ በአንድ በኩል እሱን ተቀየምኩት፣ በሌላ በኩል ደግሞ እኔ ራሴን ለምን አላስረዳሁትም ብዬ ግን መጨረሻ ጊዜ እሱን ሰውዬ ማመስገን ጀመርኩ። ያመሰገንኩት መቼ ነው? በእንደዛ አይነት ሰዎች አማካኝነት እነዚህ መጽሐፎችን ልጽፍ ቻልኩና ይሄ ራሱ ባህል ነው። ባህለኛ ሌላው ህብረተሰብ ላይ የሚያደርገን የነጋገራችን ሁኔታ እነሱ በዚህ ሀገር ስትነጋገር ግዴታ መመልከት አለብህ። በእኛ ሀገር ግን ትልቅ ሲናገርብህ አንገትህን መድፋታል። እና እንደዚህ አይነት ነገሮችን እኔ የምንጠብቀው ግን አይደለም። በጣም ይከብዳል እዚህ ሀገር። በጣም የሚከብድ ነገሮች አሉ። ልማዶች ናቸው። በጣም ብዙ ልማዶች አሉ። ከዚህ ጋር ሊሄዱ የማይችሉ ልማዶች አሉና የሚጎዱ ልማዶችንና ባህል ይባላል ግን ልማዶች ናቸው እና የማይጎዱትን ለይቶ ማውጣት ነው የምትለኝ? ለማስረዳት እኮ በዚህ በመጽሐፍ ላይ የምታደርገው ምንድነው? ባንተ ልምድ የጎዱት ነገሮች ናቸው ወይስ በባህላችን ብለህ የምንኮራበት የሚኮራራበት ምን አለ? ቆይ ንገረኝ። መኩራት ማለት ራሱ አንድ ልጅ ለምሳሌ ብዙውን ጊዜ ከኛ ህብረተሰብ ያለው ችግር ኢትዮጵያ ያለን አባት በጣም የተከበረ ነበር። አባት ከሌለ እናቲቱ ተተካለች፣ እናት ከሌለ ትልቅ ወንድሙ ብዙ ችግር አልነበረም። የእያንዳንዱ ቦታውን ያውቃል። እኔ ከየትም ቦታ ቆይቼ ብመለስ ስራዬን አውቃለሁ ምን እንደማደርግ። ትምህርቱ እየከመጣሁ ምግብ እበላለሁ፣ የቤት ስራ ካልሰራው እንጨት ሰበራ ሄዳለሁ። ከዚህ ግን ልጆች ወላጆች ቋንቋውን ባለማወቃቸው ልጆች ቋንቋውን በመቻላቸው የሚያስረዱ ሁሉን ነገር አድራጊ ፈጣሪዎች ልጆች ናቸው። ይህም በመሆኑ ልጆች መጀመሪያ ደረጃን ያዙ። ከዛ እናቲቱ እናት ሀጋንም ስትሄድ ገበያም ስትሄድ ቋንቋውን እንደገና ሴቶች ደግሞ ከወንዶች ቀደም ይላል እና እሷን ማወቅ ቻለሽ። አባት ግን በጣም እየደከመ ሄደ እና ይህን በሚመለከት ነው የምጽፈው። ይህን በሚመለከት ከዛ ስርዓቱን እንዴት የሳይኮሎጂ ችግር ነው ማለት የሳይኮሎጂ ቫሪየር ይሉታል ማለት ልዩነት አለ። ኢትዮጵያ በነበረበት ጊዜ ስነ ልቦና አገነባቡ ለየት ያለ ነው። እዚህ ስትመጣ ደግሞ ለየት ያለ ነው። ኒውዮርክ ስትሄድም ለየት ያለ እንትኖች አሉ እና ጥሩ ነው እንደዛ አይነት ነገሮች መጻፉ። አንድ በጣም የማደንቀው ግን እምልህ በዚህ ብቸኝነት ራሱ አንድ አስተዋጽኦ አለው ማለት ነው። ይሄንን እንድትሰራ አድርጎሃል ማለት ነው። ኮዝ ምክንያቶች ናቸው ለነዚህ የሰጡ ምክንያቶች ናቸው። ምን ያህል ቤተሰቦች አሉ? ትዳር አለ? ልጆች አሉ? አሉኝ 6 ልጆች አሉኝ። 6 ልጆች አሉ። ባንተ እየወጡ ነው? እንዴት ነው? እኔ ልጆቼ ስለ ታሪክ ደንበኛ አድርገው ያውቃል። ስለ ማንነቴ ማለት ነው። አማርኛ ግን ይናገራሉ ቤት ውስጥ? አማርኛ እንኳን ግን እኮ ባንድ በኩል በዚህ በአማርኛ ጽፈን እነሱ ባለማንበባቸው አይቆጭም? እንዲያነቡ አድርጌዋለሁ። እንዲያነቡ በኢብሪት አማርኛውን በኢብሪት ጽፌያለሁ እንዲያነቡት። እና እሱን ያነቡታል። እና ልጆች ደግሞ ለልጆችም በጣም ልጆች ቀላል ነው። ስዕሉን ያዩታል። በጣም ያስቃል። ወላጅና ልጅን ደግሞ በጣም ያቀራርባል አይደል? እና ስለዚህ አማርኛ ደህና ናቸው ማለት ነው። አማርኛ ቤት አንተ ከባለቤት ጋር በምንድን ነው የምታወራው? ያው በዕብራይስጥ ነው ብዙውን ጊዜ ዕብራይስጥ ነው። ባለቤት ግን አማርኛ ትችላለች? ትችላለች። ታነባለች ግን እኮ እንደዚህ ደራሲ ሆነ ጸሐፊ ሆነ ባለቤት ማታነብ ከሆነ በጣም አደጋ አለ። ሁለተኛ ነው የተዳርኩ። የመጀመሪያ ሚስቴ ታነብ ነበር፣ አማርኛ ብዙ ስናነብ ነበር። ሁለተኛይቱ አማርኛ አታነብም። ከመጀመሪያ ሚስቴ 3 ልጆች አሉ። ከሁለተኛ ሚስቴ 3 ልጆች። ሁለተኛውን ስታገባ አማርኛውን ከአንደኛዋ ጋር አብሮ ሄደ በለኝ። እንደዛው ነው። ትልቅ ነገር ነው። እና ቤተሰብ ምንምልህ ስራህንም ልጆችህ እንዲያዩልህ አማርኛ ፊደልን የማሳየት ሁኔታ። ከዛ በኋላ ግን ወደ ኢትዮጵያ ሄደህ አታውቅም? 2 ጊዜ ሄጄ ነበር። እሺ። መጀመሪያ ሄድኩት አማርኛው መጽሐፍ ልጽፍ ስል አንዳንድ ነገሮችን ግዴታ ከነበርኩበት ቦታ ወደ ትምህርት የተሰደድበት የነበረውን ቦታ ምን ሳደርግ እንደነበር ግዴታ
ለጽሁፍ አመች እንዲሆነ የራሴ ማድረግ ነበረብኝ። ኡዛባ ኔዳያ ኡዛባ ጎንደር አምቦበር አንዳንድ የታሪክ እቃዎች አጠራቅማለሁ ብዬ ሄጄ ነበር። ያው ለትምህርት ነው የሄድኩኝ፣ ለጉብኝት አይደለም። እዛን ጊዜ እኮ ብዙ ቤተ እስራኤሎች እዛ እንመጣለን ብለው ይቀሩ አሉ። ቢያንስ ፊደል ያነባሉ እኮ እነሱም አካባቢ እኮ በጣም ከመምጣታቸው በፊት ሊረዳቸው የሚችል ነው። በጣም ይረዳል። ግን እዛ ላይ የሚያገናኝህና ያው የቢሮክራሲም ችግር አለ እንጂ በጣም ሊረዳ የሚችል ነው። በእውነቱ ዳንኤል በጥረትህ ይሄን እንደዚህ አይነት መጽሐፍ ስንት ሆኑ? 3 4 ናቸው። ወደ 4 መጽሐፍ ደራሲ ነው። በጣም የሚገርም ነው። በ14 አመቱ ነው ዳንኤል የመጣ አማርኛም አልረሳም። 4 መጽሐፎችን ጽፏል። አንደኛው የአባባሎች ጉዳይ ነው። ትልቅ ነገር ማንነትን የሚገልጽ ነው። ሁለተኛ በዚህ በሐኪሞችና በበሽተኛ መካከል ያሉት ግንኙነቶች፣ አንዳንድ አባባሎች ለብራይስቱ በጣም አስቸጋሪ፣ ለእንግሊዝኛም አስቸጋሪ ነው በነገራችን ላይ ግን እና ምክንያቱም ቋንቋ አብሮ ስነ ልቦናም ሳይኮሎጂ ብዙ ነገሮችን የተሸከመ ነው። አንድ ቋንቋ በመንናገርበት ጊዜ እንደዚህን ቀለል ለማድረጉ ሁኔታ በጣም የሚደነቅ ነው። ዳንኤል በመጨረሻ የምትለው አለ? መጀመሪያ ደረጃ በጣም ነው አመሰግናለሁ ዜናና አዲር አመጣችሁ በዚህ እድል በመስጠታችሁ። ይሄ የኔ ብቻ ሳይሆን የሁላችን ሀብት ነው። በጣም ትልቅ ነገር ነው ያደረጋችሁ። ሁለተኛ ደግሞ ምለው ይሄ መጽሐፍ ዋናው ትልቁ ሐሳቤ ከህብረተሰቡ ደርሶ ደስ የሚለኝ በጣም ሁሉ አውቆት አሁን ብዙ ቦታዎች ያዋለሁ ሰው በጣም ደስ ይለኛል እና ተስፋ በየቦታው ካሰብኩት ቦታ ደርሶ ቅድም እንዳልኩት የኛው ሀገር ዘፈን ለሌላውም ዘፈን እንዲሆን ነው ሐሳቤ። ነው ለላም ምንም በጣም ጥሩ ነው። ዳንኤል በለጠ እኛም እናበረታታለን። ኮላዲር ግሩም ድርሰቶች ናቸው በእውነቱ። መጀመሪያ ያየሁበት ጊዜ በጣም ነው ያደነኩት። ህብረተሰቡም በተለይ ሆስፒታል በሚሄድበት ጊዜ ምን ቃል ለሚጠቀም እንደሚችል ከዳንኤል በለጠ መጽሐፎችን እነሱን አንብቦ ተረድቶ ለሐኪሙም ያቀልለታል፣ ለሱም ነው። ምክንያቱም ሐኪሞቹ ብዙ ስራ ስለሚበዛባቸው ቋንቋው ግልጽ የሆነ ለዕብራይስጡን አማርኛው እኔ ለማለት የፈለኩት እንዲህ ነው የሚለው ነገር አጥንቶ ለመሄድም ያንዳንዱ በሽተኛ በተለይ ከሆስፒታል ጋር ከሐኪም ጋር ግንኙነት ለሚኖረው ሁሉ ሊረዳው ይችላል። አባባሎችም በጣም ምክር የሚሰጡ ናቸው፣ የነበሩ ጥንታዊ ናቸው እና እነዛ ጥንታዊነት ደግሞ ያንዳንዱ ሰው ማንነቱን የሚገልጽ ነው። ዳንኤል በጣም እናመሰግናለን። ዳንኤል በለጠ ታንክ ዩ እግዚአብሔር